ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። በመጀመሪያም ቃል ነበረ፣ በመጨረሻም ቃል ተበላ። መግደል መሸነፍ ነው ካላችሁ ተሸነፋችሁ ወይ? መግደል መዋረድ ነው ስትሉ በተናገራችሁበት አንደበታችሁ ጦርነት ስታወጁ ተዋረዳችሁ ወይ ወዘተ የሚለው ጥያቄ የረፈደ ነው። ግን መግደል መሸነፍ ነው መፈክር ብቻ አልነበረም። ብዙዎች ተስፋ የጣሉበት፣ ሚሊዮኖች እምነት ያሳደሩበት ንጉሳዊ ቃልም እንጂ። መንግስት አብዝቶ የሚተማመንበትን ሰራዊት በህዝብ ላይ ማሰማራት ይሁነኝ ብሎ ከያዘው ሰንብቷል። ከተማ ላይ አለመዋጋት የሚያስቆጨው ሰራዊቱን መተቸት ኢትዮጵያን ማፍረስ ነው ብሎ የሚናገር ይህ ሰራዊት ከተተቸ አገር ይፈርሳል ብሎ ለማብራራት የማይገደው እንደ ሰርክ ጸሎትም ይህንኑ በቴሌቪዥን ሲናገር የሚታይ ሆኗል። በሬዲዮም እንደዛ ተሰምቷል። ሰዎች ስራ ከፈለጉ መከላከያን ይቀላቀሉ፣ ቤት ቁጭ ብሎ ሰላም አይጠይቁ፣ ካይሮ ላይ ቦምብ ማፈንዳት እንችላለን፣ መከላከያ እንጂ ኢትዮጵያዊ ህዝቡ ሰፈርተኛና አላዛኝ ነው ወዘተ የሚሉት ቃላት ደጋግሞ የነገረን አገዛዙ በሰራዊቱ እየተመካ በዚሁ እያስፈራራ በዚሁም እየገደለ ቀጥሏል። በብልጽግናው አመራር ገዱ አንዳርጋቸው ቋንቋ ፖለቲካዊ ችግርን በወታደራዊ አገዛዝ ለመፍታት መስራት የብልጽግና መገለጫና አገራዊ ውድቀትንም ያስከተለ ስህተት ነው። የጠቅላይ ሚኒስትር አብይን ወታደራዊ ፖሊሲ የተከታተሉ ሰዎች እንደ መከላከያም ያፈረሱት እንደ መከላከያም ያደነቁት የለም ይሏቸዋል። ስለ ሰራዊቱ ያወሩትን ያህል፣ ስለ ሰራዊቱ የመሰከሩትን ያህል፣ በሰራዊቱም የተመኩትን ያህል ስለ አገሪቱ ህዝቦች ህብረትና ስለ አገራዊ ልማት ቢሰብኩና ቢሰሩ ኖሮ ለጠመንጃ ከሰጡት ትኩረት ለፖለቲካዊ መላ ሩቡን ቢመድቡ አገር ቅርቃር ውስጥ አትገባም ነበር ሲሉም ይናገራሉ። ሰራዊቱ የሚሞትና የሚቆስል ከወገኑም ጋር ደም እየተቃባ የቀጠለ ብቻ ሳይሆን በስሙም ቢሊዮን ብሮች እየተመደቡለት ያለ ነው። አገዛዙ ለመከላከያ የሚመድበውን በጀት ለትምህርት፣ ለጤና፣ ለመንገድ፣ ለኢነርጂ፣ ለከተማ ልማትና ለማዳበሪያ የመደበው በጀት ተመድቦ አይደርስበትም። ሰዎች ስራና ሰላም ከፈለጉ መከላከያን ይቀላቀሉ የሚለውን እናስቀድም። እነዚህ ተቋማት በሰው ኃይል መጠናከር አለባቸው። ወጣቱ መወሰን አለበት። ሰላም፣ እድገት፣ ልማት ይምጣ ሲል በእነዚህ ተቋማት ውስጥ በፖሊስ በመከላከያ መሳተፍ አስፈላጊና የዜግነት ግዴታ እንደሆነ ማመን አለበት። ኢትዮጵያን የምታደጋት እሳቸውና መንግስታቸው ከተቃዋሚዎቻቸው ጋር የሚያደርጉት ፖለቲካዊ ድርድርና ውይይት ሳይሆን ጠመንጃ፣ መከላከያ፣ ፖሊስና ሰራዊት መሆኑን እንዲህ ሲናገሩ የአፍ ወለምታ አይደለም። ደጋግሞ የሚሉት ብዙ ጊዜም የሚያብራሩት ነገር ነው። ኢትዮጵያ ማለት ሰራዊቱ እንደሆነ ይህ ሰራዊትም ከተነካ ኢትዮጵያ እንደምትፈርስ ደጋግሞ ተናግረዋል። ከዚህ ሰራዊት መፈጠር በፊት የኖረችን አገር ይህ ሰራዊት የተተቸለት ኢትዮጵያ ትፈርሳለች ይሉናል። መከላከያ እያሉ የሚውሉ ከአሁን በኋላ መከላከያን በማይገባ ድንበር ከነካ ትቀፈደዳለህ፣ መከላከያን ከነካህ ትቀፈደዳለህ የሚለውን የአገር መሪ ንግግር የማይመስለውን ቃል ትተነው መከላከያ ከፈረሰ የለንም፣ አገር ጠብቆ ያለው መከላከያ ነው የሚሉትን ጉዳዮች እንመልከት። መከላከያ አገር ጠብቋል ሲባል የአገሪቱን ሰማይና ድንበር ከወራሪ ታድጓል ማለት እንዳልሆነ ታይቷል። ሁሉም የአገሪቱ ጎረቤቶች ኢትዮጵያ ውስጥ በትንሹም በትልቁም ጉዳይ ሰራዊታቸውን አስገብተዋል። ጅቡቲ በኢትዮጵያ ውስጥ በተካሄደ የጎሳ ግጭት መሳተፏ ከ1 ዓመት በፊት ተዘግቧል። የኬንያ ወታደሮች ድንበር ጥሰው ገብተው በኢትዮጵያ አርብቶ አደሮች ላይ ጥቃት ፈጽመዋል። የሶማሌው አልሸባብ የአገሪቱን ግዛት ተሻግሮ ከጅጅጋ በ100 ኪሎ ሜትሮች ርቀት ላይ ጥቃት ሲፈጽም የሶማሊያ መንግስት ወታደሮች ደግሞ በኦጋዴን ገብተው ሰዎችን ገለውና አፍነው መውሰዳቸው ተዘግቧል። ደቡብ ሱዳን አንድ ወረዳ ጠቅልላ ወስዳለች። ሱዳን በጠቅላይ ሚኒስትሩ ግብዣ ቢሆንም የተንጣለለውን አልፋሽጋ ወደ ራሷ ከልላለች። ኤርትራ ሰሜን ምስራቅ ኢትዮጵያን ነጥቃለች። በዚህ መልኩ ኢትዮጵያን ያስጠቃና ያልተከላከለ ሰራዊት ነው እንግዲህ በጦሩ ጠቅላይ አዛዥ አገር ጠብቆ ያለው መከላከያ ነው የሚባልለት። ይህ ሲነካም እንፈርሳለን ሲባልም ይጨመራል። በእርግጥ መከላከያ የእሳቸው ስልጣኝ ተቀናቃኞችን እያፈነና እየገደለ የሰነበተ እንጂ አገር ሲጠብቅ የቆየ አይደለም። እያሉ ያሉት አገር ማለት እኔ ነኝ፣ ይህ መከላከያም ጠብቆ ያለው እኔንና አገዛዜን ነው፣ ይህ ከተነካ ደግሞ ከነ ብልጽግናዬ እፈርሳለሁ ነው ተብሎ ቢተረጎም ስህተት አይሆንም። ለዚህም ይቀጥላሉ። የአገሪቱ ሕዝብ ሰፈርተኛና አላዛኝ ነው፣ ኢትዮጵያዊ ሰራዊቱ ብቻ ነው። ኢትዮጵያ ያለችው በለፍቶ አዳሪው ገበሬና በጥሮ ኗሪው አርብቶ አደር እንጂ በእርስዎ ሰራዊትም አይደለም። እርሶና ሰራዊቶማ አገር እንድትፈርስ ህዝብ በህዝብ ላይ እንድነሳሳ ስትቀሰቅሱና
ከህዝብ ጋር ስትፋለሙ ይቺ ሀገር ከዚህ በላይ አትፍረስብኝ ብሎ ታትሮ የያዘው እርሶ የሚያላዝን የሚሉት ህዝብ ነው ወዘተ የሚሉትን ሙግቶች ማቅረብ ተገቢ ቢሆንም ሰሚ የለምና ወደ ንግግሮቻቸው እንመለስ። ከዚያ በፊት ግን ብልጽግና ፖለቲካዊ ችግር ለመፍታት ከወታደራዊ አማራጭ ውጭ የሚታየው መንግስት አይደለም የሚለውን የገዱ አንዳርጋቸውን ንግግር እናስታውስ። ባለፉት ዓመታት የአገሪቱ ፖለቲካዊ ጥያቄዎችና አለመግባባቶች ከወታደራዊ አማራጭ ውጭ ለመፍታት ጥረት ተደርጓል ወይ ብለን ስንጠይቅ የምናገኘው መልስ አሉታዊ ነው። ለአብነት የቀድሞ የባልደራስ ንቅናቄ መሪ የነበሩት አቶ እስክንድር ነጋ የፖለቲካ ድሎ ይፈጸማል፣ ህግ ተጥሶ ሹመትና ሀብት እየተከፋፈለ ነው፣ ይህ ይስተካከል ዘንድ መላ ይፈለግ ሲሉ አንድ ጥይት ሳይተኩሱ ጥያቄያቸውን ሲያቀርቡ ግልጽ ጦርነት ውስጥ እንገባለን ተብለዋል። አሁን ባላደራ ባደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ነው። ይሄ መታወቅ አለበት። ምክንያቱ ለፖለቲካዊ ጥያቄዎች ጠመንጃ መምዘዝ፣ ለትችት ሰይፍ ማንሳት የአገዛዙ መለኪያ ነው የሚለው ክርክር ያን የከተማ ፖለቲካዊ እንቅስቃሴ ገፍቶ ዛሬ እስክንድርን ነፍጥ አስነስቷል። የሰላማዊ በሮች ሲከረቸሙ፣ ለፖለቲካ ጥያቄዎች ታንክና መድፍ በር ላይ ሲቆም፣ ህዝብ የራሱን ደህንነት ለማስጠበቅ ሲዋደቅ በተደጋጋሚ ታይቷል። ሌላ ምሳሌ እንጥቀስ። የፖለቲካ ጥያቄዎች ተነስተው ምርጫ ይራዘም አይራዘም የሚል ክርክርም አደባባዩን ሞልቶ ከመስከረም 30 በኋላ ህገ መንግስታዊ መንግስት አይኖርም የሚል ሐሳብን መጥቶ ውይይት እየተደረገ በነበረበት በሚያዝያ 2012 መጨረሻ ሰይፍ ማስፈራሪያ ሆኖ ብቅ ብሏል። ያኔ በአዲስ አበባ ያሉ ፖለቲከኞች የሽግግር መንግስት ሲጠይቁ፣ የመቀሌዎቹ ደግሞ ምርጫው ከተራዘመ የራሳችንን ምርጫ እናደርጋለን የሚል አመክንዮ ሲያመጡ፣ የጦር ኃይሎች ጠቅላይ አዛዥ ግን ከሁለታችሁም ጋር አንላቀቅም የሚል አዋጅ ነበር ያወጡት። የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፍ አደጋ የሚዳርግ በመሆኑ መንግስት ሀገርንና የህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። ፍጹም ሰላማዊ በሆነ መንገድ የፖለቲካ ጥያቄዎቻቸውን ያነሱት የአዲስ አበባዎቹ ፖለቲከኞች አቶ ልደቱ አያሌው፣ አቶ ይልቃል ጌትነት፣ አቶ በቀለ ገርባ፣ አቶ ጀዋር መሐመድና ሌሎች ከርቸሌ ገቡ። የመቀሌዎቹም ላይ ጦርነት ተከፍቶ እንደተዛተው ወጣቶች አለቁ፣ እናቶች አለቀሱ፣ ህዝቦች ተፈናቀሉ። ለፖለቲካዊ ጥያቄ ጠመንጃ ምላሽ ሲሰጥ እንዲህ ያለ ጣጣ አምጥቶ አማራ ክልል ላይ ደርሷል። በተደጋጋሚ ለተጠየቁ የፖለቲካ የመብትና የህልውና ጥያቄዎች ጠመንጃ ምላሽ ሆኗል። በእርግጥ የመከላከያው ግብር ከራሱ ህዝብ ጋር ደም መቃባትና የራሱን ህዝብ መድፈርና መዝረፍ መሆኑን ዓለም የመሰከረው ጉዳይ ሆኖ በተባበሩት መንግስታት ሳይቀር መርማሪ ኮሚሲዮን የተቋቋመበት ነው። ይህንን ራሳቸው የሰራዊቱ አባላትም አይክዱትም። ገድለው ፎቶ ሲነሱ፣ ከአስከሬን ጋር ቪዲዮ ለመቅረጽ ሲጋፉ፣ ቆመው ምርኮኛና ሲቪል ሲያቃጥሉ፣ መንደርና ቤት ሲደበድቡ፣ የህፃናትን መዋያና የተፈናቃይ ማደሪያ በቦምብ ሲደበድቡ ታይተዋል። በማኅበረ ዴጎ የተፈጸመውን ግድያ በምስል ቀርጸው ያስቀሩት የሰራዊቱ ባልደረቦች ናቸው። በቤንሻንጉል ሰው ከነነፍሱ ሲያቃጥሉ የታዩትም እነዚሁ የጸጥታ አባላት ናቸው። በባሌ የገበሬ መንደር ሲያጋዩ ቀርጸው እዩልን ያሉት እነዚሁ የኢትዮጵያ ጠባቂ እየተባሉ የሚወደስላቸው ወታደሮች ናቸው። ይህንንም ራሳቸው ሲናገሩትና ሲያጋልጡት ተደምጠዋል። ትግርኛ ተናጋሪ ከሆነ ጁንታ የሚል ቅጽል እየሰጠን ነው። የኛ የተዛባ አካሄድ ነው። እዚህ ሰፈር የነበሩ ህፃናት የ5 ዓመት 6 ዓመት ልጅ ነው መሰለኝ ጁንታ ቀበርን ብለው ከአንገት በታች በአሸዋ ቀብረውት ነው የመጡት። ይሄ የኛ የሰራነው ትልቁ ስህተት ነው። አሁን አስገድዶ መድፈር 2 ሰው ነበረ መጀመሪያ እዚህ በዛ አለማር ብለው ግን አሁንም እንደገና ተፈጠረ። በጣም የሚያስጠላው አሁን የውንብድና ተግባር ነው። ዘረፋ ይባላል ግን ውንብድና ነው። ከማህበረሰቡ የምንለየው እነሱን ልንጠብቅ ነው ኃላፊነት የተሰጠን ሚሊተሪ የለበሰ። እኛ ግን እነሱን ልንጠብቅ ቀርቶ እያስፈራራን እየቀማናቸው ነው። እስካሁን ድረስ እስከ ትናንትና ቀን ድረስ ሰራዊታችን ዘረፋ ላይ ነው። 200 ብር ልጁን ደብድበው 200 ብር ተቀበሉት ኪስ ውስጥ ጤፍና ስንዴ የሚሰርቅ አለ። አሁን ግን የተገቡ መኪናዎች ልናስረክባቸው ስንል ከጠቅላይ ሚኒስትሩ ደብዳቤ ደረሰን። ማንም መኪና ማንም እንዳይወስደው ባለበት መዝግባቸው ተብሎ ተመዝግበው ሄደዋል። ማመለስ አንችልም። መከላከያ እስቲ መርተው ተስመኛ መከላከያ ነው የምንለው። ጠቅላይ ሚኒስትሩ ይዟቸዋል።
እንዲህ ያለ ስነ ስርዓት ያለው ሰራዊት አሰማርተው ነው እንግዲህ አትንኩት ኢትዮጵያን ጠብቆ ያለ ሰራዊት ነው የሚሉን። ጦሩ ያገዛዙ የአፈና መሳሪያና የግድያ ማስፈጸሚያ እንጂ አገርንና ሕዝብን መጠበቅ እንዳልሆነ ላለፉት 5 ዓመታት ልጆቻቸውን በዚህ ሰራዊት የተነጠቁ እናቶች ያውቃሉ።